ብዙ ሰዎች ብቸኝነትን እንደ በሽታ፣ እንደ መገለል ወይም እንደ ቅጣት ነው የሚመለከቱት። ብቸኝነት ማለት ከጓደኛ መራቅ፣ በሰዎች አለመፈለግ ወይም የጨለመ ጊዜ ማሳለፍ የሚመስላቸው ብዙዎች ናቸው። ነገር ግን ዛሬ እውነቱን ልንገራችሁ። ብቸኝነት ከፈጣሪ የተሰጠን ታላቅ ስጦታና ስኬትን ለመገንባት የምንጠቀምበት ሚስጥራዊ ኃይል ነው። በዛሬው ቪዲዮ ከውጫዊ ግርግር ተነጥለ ለራስ የምትሰጠውን ጊዜ እንዴት የህይወትን አቅጣጫ እንደሚቀይረው፣ አይምሯችንን ስል እንደሚያደርገውና እንዴት የፈጠራ ችሎታችንን እንደምንጠቀም እንመለከታለን። ብቸኝነትን አትፍሩ። ወደ ውስጥ የምታደርገው ጥልቅ ጉዞ በር ነው፣ ወደ ታላቅ ማንነት የሚወስድ በር። ቪዲዮውን ላይክ በማድረግ ጀምሩት። የመጀመሪያው ራስን የማወቅ መሰላል። ብቸኝነት ከሁሉ በፊት ራስን የማግኘት ጉዞ ነው። ኑሮ በውጫዊ ድምጾች ተሞልቷል። የሶሻል ሚዲያ ጫጫታ፣ የጓደኞች አስተያየት፣ የሥራ ግፊት። እነዚህ ድምጾች የማንነትን እውነተኛ ድምጽ ያደበዙታል። የማንነትን መሰረት ለመጣል፣ የራስህን ዋጋ ለመወሰንና ለምን እንደምትኖር ለመመለስ ግርግር ከሌለበት ቦታ መሆን አለብህ። በብቸኝነት ጥያቄዎችን ትጠይቃለህ። እኔ በትክክል የምፈልገው ምንድን ነው? የህይወት ዓላማዬስ? የሌላውን ሰው ህይወት እየኖርኩ ነው ወይስ አይደለም? ብቻችንን ስንሆን የምናደርገው ነገር በሙሉ የራሳችን ምርጫ መሆኑን እንረዳለን። ማህበራዊ ጫና ስለሌለ የውሸት ጭንብላችን ይወልቃል። እውነተኛ ማንነታችን ይወጣል። ለራሳችን ሐቀኛ ለመሆን ብቸኝነት የመጀመሪያው ደረጃ ነው። ራሳችንን ሳናውቅ ወደ የትኛውን ስኬት መሄድ አንችልም። ራስን ማወቅ ደግሞ በጸጥታ ውስጥ ይጀምራል። ሁለተኛ፣ የፈጠራ ምንጭና የትኩረት ኃይል። ታላላቅ ሐሳቦች የሚወለዱት በዝምታ ነው። አይምሯችን እንደ በረዶ ኩሬ ነው። ውጫዊ ነገሮች ሲበዙበት ይረበሻል፣ ይወዛገባል። ውሃው ሲረበሽ ደግሞ ከታች ያለውን ነገር ማየት አንችልም። ብቸኝነት ግን የአይምሮን ውሃ ያረጋጋል። ታላላቅ ሳይንቲስቶች፣ ጸሐፊዎችና የቢዝነስ ሰዎች በየጊዜው ለብቻቸው ጊዜ ያሳልፋሉ። ለምን? ምክንያቱም ጥልቅ ሥራ ወይም ዲፕ ወርክ የሚባለውን የትኩረት ደረጃ ላይ ለመድረስ ብቸኝነት የግድ ነው። በብቸኝነት ለሰዓታት ሳናቋርጥ በአንድ ነገር ላይ ማተኮር እንችላለን። ይህ ከብዙ ሰዓታት ግርግር ይልቅ በአጭር ጊዜ ውስጥ ተአምር መፍጠር ያስችላል። ፈጠራ ወይም ክሬቲቭ ማለት የቆዩ ሐሳቦችን በአዲስ መልክ ማግኘት ማለት ነው። አይምሮ ሲረጋጋ ከዚህ በፊት ያልታዩ ግንኙነቶችን የማየት ብቃት ታገኛለህ። ይህ ታላቅ የፈጠራ ኃይል የሚመነጨው ከዚህ ከብቸኝነት ነው። ምርጥ ሐሳብን በመያዝ ዓለምን ጸጥ እንዲል አድርገው። ሶስተኛ፣ የመቋቋም አቅምና ነጻነት። ብቸኝነት ነጻነት ያጎናጽፋል። በብቸኝነት የምናሳልፈው ጊዜ ለስሜታዊ ጥንካሬያችን መሰረት ይጥላል። ብዙ ሰዎች ደስታቸውን የሚፈልጉት በሌሎች ሰዎች ተቀባይነት በማግኘት፣ ውዳሴ በመስማት፣ ሁልጊዜ በሰዎች በመከበብ ነው። ይህ ደግሞ ከሰዎች ፍቃድ ጋር የሚያያዝ አደገኛ ጥገኝነት ነው። ብቸኛ መሆንን ስትለምድ የራስህ ምርጥ ጓደኛ ትሆናለህ። ደስታን ለመፍጠር የውጭ አካል አያስፈልግም። ይህ ማለት ደግሞ ከሌሎች የሚመጣውን ትችትም ሆነ ምስጋና በኩል መረጋጋት መቀበል እንድችል ያደርጋል ማለት ነው። ለስኬት የሚመጣውን ጫናና ለውድቀት የሚመጣውን ተስፋ መቁረጥ የመቋቋም አቅምን ትገነባለህ። በተጨማሪም ብቸኝነት ጊዜን በአግባቡ ለመጠቀም ያስችልሃል። ጉልበትና ጊዜን የማይጠቅሙ ግንኙነቶችን ትለያለህ። ጤናማ ድንበሮችን ትዘረጋለህ እና በእርግጥ ዋጋ ለምትሰጣቸው ሰዎች ብቻ ጊዜ ትመድባለህ። ይህ ነው እውነተኛ ነጻነት። ብቸኝነትን አስወግደ ስኖር ዓለምን ብቻ ነው የምታጣው። ራስን ስታቅፈው ግን ራስን ታገኛለህ። ራስን ስታገኝ ደግሞ ዓለምን የማሸነፍ ኃይል ታገኛለህ። የብቸኝነት ታላቅ ኃይል ራስን ወደ ማወቅ፣ ወደ ሚዛናዊነትና ወደ ዘላቂ ስኬት የሚወስድ ድልድይ ነው። ስለዚህ ለዛሬው ቀን የቤት ሥራ ልስጥህ። ዛሬ ቢያንስ ለ30 ደቂቃ ያህል ከሁሉ ነገር ተነጥለ ስልክህን ዘግተ በዝምታ ከራስ ጋር ተነጋገር። ምን አይነት ሐሳቦች መጡ? ተመልከታቸው። ይህ ልምድ የህይወት ምርጡ ኢንቨስትመንት ይሆናል። ብቸኝነት ታላቅ ኃይል ነው። ተጠቀምበት። ፍላጎት ካላችሁ ራስን የመግዛት ኮርስ ከሜንቶርሺፕ ጋር ቻናል ላይ ባለው ሊንክ ገብታችሁ ማግኘት ትችላላችሁ። ቻናሉን ሰብስክራይብ በማድረግ ቤተሰቡ ነው። መልካም ጊዜ።